በምዕራብ እስያ ያለው የኃይል ሚዛን በአንድ ጀንበር ነው የተናጋው። ጦርነት ተቀስቅሷል እና ይህ ደግሞ መላውን አካባቢ ወዴት እየወሰደው እንደሆነ ማንም አያውቅም። እስኪኑ ይሄ ሁሉ ነገር እንዴት ተጀመረ፣ መጨረሻውስ ምን ሊሆን ይችላል የሚለውን አብረን እንመርምር። ይሄ ጥቅስ ሁኔታው ምን ያህል ድንገተኛና አስደንጋጭ እንደነበር በደንብ ያሳያል። እስኪ አስቡት፣ በታሪክ ለመጀመሪያ ጊዜ ነው ሁሉም የባሕረ ሰላጤው የትብብር ምክር ቤት GCC የምንላቸው ሀገራት በአንድ ጊዜ በአንድ ተዋናይ በ24 ሰዓት ውስጥ ጥቃት የደረሰባቸው። ይህ ማለት ለዓመታት ሲሰጉት የነበረው ቅዠት እውን ሆኗል ማለት ነው። እንግዲህ የዚህ ሁሉ ሰንሰለታዊ ቀውስ መነሻ የሆነው የካቲት 28 2006 ላይ የአሜሪካና የእስራኤል የጋራ ጥቃት የኢራንን የበላይ መሪ ገደለ እና ይሄ ገና የማዕበሉ መጀመሪያ ነው፣ ገና ጅማሮ ነው። እሺ፣ ክፍል 1 መሪው ወደቁ። እዚህ ላይ የኢራንን አመራር አንገት ያስደፋው የዚህ ጥቃት ዝርዝር አፈጻጸም ምን ይመስል እንደነበር እንመለከታለን። ይህ የተፈጸመው ጥቃት በወታደራዊ ቋንቋ ዲካፒቴሽን ስትራይክ ይባላል። በአማርኛ ራስን የመቁረጥ ጥቃት ልንለው እንችላለን። ዋናው ሐሳቡ ምንድን ነው? ልክ አንድን አካል ራሱን ስትቆርጡት እንደሚሆነው የጠላትን አመራር በማስወገድ ትዕዛዝ ሰጪና አስተባባሪ አስቶ እንዲፈራረስ ማድረግ ነው። ስልቱ ይሄ ነው። ይሄ ሰንጠረዥ የጥቃቱን ቁልፍ መረጃዎች በአጭሩ ያሳያል። ቀኑ የካቲት 28 2026፣ ቦታው ቴህራን ኢራን፣ ፈጻሚው የእስራኤል አየር ኃይል ሲሆን የአሜሪካ አየር ኃይል ደግሞ ድጋፍ ሰጥቷል። ኢላማው እንግዲህ የበላይ መሪው አሊ ኻሜኒ ነበሩ። ውጤቱም ስኬታማ ነበር። እዚህ ላይ የሁለቱ ሀገራት ቅንጅት በራሱ ትልቅ ትርጉም አለው። እና ይሄ ጥቃት እንዲሁ በደመነፍስ የተፈጸመ አልነበረም። ከጀርባው በጣም ከፍተኛ የሆነ የሲአይኤ የመረጃ ሥራ ነበረበት። ለወራት ክትትል ሲደረግ ቆይቶ ኢላማው ማለትም የበላይ መሪውና ሌሎች ባለሥልጣናት ከወትሮ በተለየ ከመሬት በታች ካሉ መጠለያዎች ወጥቶ ስብሰባ ላይ ባሉበት ቅጽበት ነው የተመቱት። እሺ፣ ክፍል 2 በኢራን ውስጥ የተፈጠረው ሁከት። የመሪው ሞት ዜና በአገሪቱ ውስጥ ምን አይነት ምላሽ አስከተለ? ሕዝቡስ እንዴት ተቀበለው? እስኪ ይህንን እንመልከት። ዜናው እንደወጣ መጀመሪያ ላይ ከፍተኛ ውዥንብር ነበር። የእስራኤል ሚዲያ መሞታቸውን ሲዘግብ የኢራን ባለሥልጣናት ደህና ናቸው ብለው ለማስተባበል ሞከሩ። ግን እውነታው ሊደበቅ አልቻለም። በማግስቱ ጠዋት የመንግሥት ሚዲያ በይፋ ሞታቸውን አረጋገጠ። ይህ የአጭር ጊዜ መካድና መደናገር በራሱ በሥርዓት ውስጥ ምን ያህል ድንጋጤ እንደነበር ነው የሚያሳየው። እናም የመሪው ሞት በኢራን ሕዝብ ዘንድ የፈጠረው ስሜት ፍጹም የተከፈለ ነበር። ይህ በጣም የሚገርም ነው። በአንድ በኩል እንደ ቴህራን፣ ኢስፋሃን ባሉ ከተሞች ሰዎች አደባባይ ወጥተው ሲጨፍሩና ሐውልቶችን ሲያፈርሱ ታይቷል። በሌላ በኩል ደግሞ በማሽሃድ ከተማ በሺዎች የሚቆጠሩ ደጋፊዎቻቸው በከፍተኛ ሐዘን ሲያለቅሱ ነበር። አንድ ክስተት ግን ሁለት ፍጹም ተቃራኒ ምላሾች። ይህ በራሱ ስለ ሀገሪቱ ብዙ ይናገራል። ይህንን አጋጣሚ በመጠቀም በስደት ላይ የነበሩ ታዋቂ የተቃዋሚ መሪዎችም ወዲያውኑ ድምፃቸውን አሰምተዋል። ለምሳሌ መርየም ራጃዊ ሞቱን የሃይማኖታዊ አምባገነንነት ፍጻሜ ሲሉ አወደሱት። አልጋ ወራሹ ሬዛ ፓህላዊም የእስላማዊ ሪፐብሊክ ፍጻሜ ነው ብሎ በማወጅ ሕዝቡ ሥርዓቱን ለመገርሰስ በሙሉ ወደ አደባባይ እንዲወጣ ጥሪ አቅርበዋል። እሺ፣ ክፍል 3 አካባቢው ተበር። አሁን ደግሞ የኢራን ምላሽ ምን ያህል ፈጣንና ከባድ እንደነበር እንመለከታለን። በመላው ምዕራብ እስያ ላይ የተወሰደው የበቀል እርምጃ። የኢራን ምላሽ ለመምጣት ብዙ ጊዜ አልፈጀም። በ36 ሰዓት ውስጥ ማለትም ከአንድ ቀን ተኩል ባነሰ ጊዜ ውስጥ በጎረቤት ሀገራት ላይ ከፍተኛ የሆነ የሚሳይልና የድሮን ውርጅብኝ አስነሱ። እስኪ የጥቃቱን መጠን በቁጥር ለማየት ሞክር። ለምሳሌ በተባበሩት አረብ ኤሚሬቶች ላይ ብቻ 165 ባሊስቲክ ሚሳይሎች ተተኩሶባቸዋል። ከሚሳይሎቹ በተጨማሪ ደግሞ 541 ድሮኖች 541 ሰው አልባ አውሮፕላኖች በኤሚሬቶች የአየር ክልል ውስጥ ተመቶ መውደቃቸው ተረጋግጧል። እና ጥቃቱ በኤሚሬቶች ብቻ የተወሰነ አልነበረም። ኩዌትም እንዲሁ 77 ባሊስቲክ ሚሳይሎችን በአየር ላይ እንዳመከነች አስታውቃለች። በኩዌት ላይም የድሮን ጥቃቱ ቀላል አልነበረም። 283 ድሮኖች ተመቶ ወድቋል። ስለዚህ እነዚህ ቁጥሮች በግልጽ እንደሚያሳዩት የኢራን የበቀል እርምጃ በአንድ ጊዜ በበርካታ ሀገራት ላይ ያነጣጠረ የተቀናጀ እና ግዙፍ ጥቃት ነበር።
እዚህ ላይ ልብ ልንል የሚገባው ወሳኝ ነጥብ አለ። የኢራን ምላሽ ወታደራዊ ብቻ አልነበረም። ኢላማ የተደረጉትን ቦታዎች ስንመለከት የጀበላሌ የኃይል ማመንጫ፣ የራስ ታኑራይ የነዳጅ ማጣሪያ፣ የኳታር የጋዝ ማዕከል፣ እነዚህ ሁሉ የሚያሳዩት ጥቃቱ በቀጥታ በባህረ ሰላጤው ሀገራት ኢኮኖሚ እና በአጠቃላይ በዓለም ኢኮኖሚ ላይ የተሰነዘረ መሆኑን ነው። እና የዚህ ኢኮኖሚያዊ ጦርነት ተጽዕኖ ወዲያውኑ ነው የታየው። ለምሳሌ በኳታር የፈሳሽ የተፈጥሮ ጋዝ ማዕከላት ላይ በደረሰው ጥቃት ብቻ የአውሮፓ የጋዝ ዋጋ በአንድ ጀንበር በ50% ነው ያሻቀበው። ይህ የሚያሳየው በአካባቢው የሚፈጠር ትንሽ አለመረጋጋት እንኳን እንዴት በቀጥታ የዓለምን ኢኮኖሚ ሊያናውጥ እንደሚችል ነው። እሺ፣ ክፍል 4 ዓለም አቀፍ መናወጥ። ይህ እሳት ከአካባቢው አልፎ በፍጥነት በመላው ዓለም ላይ ተዛመተ። እናም ሀገራት ወገን እንዲመርጡ ተገደዱ። የሚገርመው ጥቃቱን በደገፈችው አሜሪካ ውስጥ እንኳን የሕዝብ አስተያየት ለሁለት ተከፍሎ ነበር። ሮይተርስ/ኢፕሶስ ያወጣው ጥናት እንደሚያሳየው 43% የሚሆነው ሕዝብ ድርጊቱን ሲቃወም 27% ብቻ ነው የደገፈው። ወደ 30% የሚሆነው ደግሞ አላውቅም ብሏል። ይሄ በራሱ በሀገሪቱ ውስጥ ስለተወሰደው እርምጃ ምን ያህል ጥልቅ የሆነ የሐሳብ ልዩነት እንደነበር ያመላክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እርምጃውን ሲያጽድቁ የተገደሉትን መሪ በታሪክ ውስጥ ከነበሩ እጅግ በጣም ክፉ ሰዎች አንዱ ሲሉ ነው የገለጿቸው። በፍጹም ተቃራኒው ደግሞ ከሩሲያ የመጣው ምላሽ ነው። ፕሬዚደንት ቭላዲሚር ፑቲን ድርጊቱን የሰውን ልጅ የሞራልና የዓለም አቀፍ ሕግን ሁሉ የጣሰ የተሰላ ግድያ ሲሉ በጽኑ አውግዘውታል። እና ይሄ የአሜሪካና የሩሲያ ክፍፍል በመላው ዓለም ላይ ነው የተንጸባረቀው። እንደ ቻይናና ሰሜን ኮሪያ ያሉ ሀገራት ድርጊቱን በጽኑ ሲያወግዙ፣ እንደ እንግሊዝና የአውሮፓ ሕብረት ያሉ ወገኖች ደግሞ ምናልባት ይሄ ለኢራን የተሻለ ለውጥ ሊያመጣ ይችላል የሚል ጥንቃቄ የተሞላበት ተስፋ አሳይተዋል። ዓለም ለሁለት ተከፈለች ማለት ይቻላል። እናም ይህ ሁሉ ነገር ወደ አንድ ወሳኝና ከባድ ጥያቄ ያደርሰናል። አንድ መሪ ሲጠፋ፣ አንድ ሙሉ አካባቢ በእሳት ሲነድ ለመጀመር ይህን ያህል ቀላል የሆነ ግን ደግሞ ለመቆጣጠር ፈጽሞ ማይቻል የሚመስል ጦርነት የመጨረሻው መውጫው ምን ይሆን? መጨረሻው ምንድን ነው?